ሰላም ጤና ይስጥልኝ የተከበራችሁ ውድ ተመልካቾቼና አድማጮቼ፣ ዛሬ በዚህ ሰዓት ወይንም በዚህ ጊዜ ብዙዎች ሰዎች ለችግር እየዳረገ የሚገኘው የኪንታሮት በሽታ ምንነት፣ ምልክቶችና መፍትሄዎች በሚል አንድ ርዕስ ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮን በመከታተል ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የኪንታሮት በሽታ ምንድን ነው? የኪንታሮት በሽታ በተለይ የቆዳ ላይ እብጠት የሚፈጠርበት ሁኔታ ነው። ይህ በሽታ ብዙውን ጊዜ በህፃናት፣ በወጣቶች እንዲሁም ደግሞ በአዋቂዎች ላይ የሚታይ ቢሆንም በአንዳንድ ሁኔታዎች አዛውንቶችንም ሊገጥም ይችላል። የኪንታሮት በሽታ የሚፈጠረው በተለይ በቆዳ ላይ የሚኖሩ የተለዋዋጭ ባክቴሪያዎች ወይንም ፈንገሶችም ሊሆን ይችላል። ይህ በሽታ በተለይ በሽታው የሚገኝበት ቦታ ወይንም በተወሰኑ ሁኔታዎች ላይ በመመስረት አይነቱ እና ይዘቱ ወይንም ህመሙ ሊቀያየር ይችላል ማለት ነው። ስለዚህ የኪንታሮት በሽታ ምልክቶች እነማን ናቸው ወይንም ምንድን ናቸው? ዋነኞቹ የኪንታሮት በተለይ ደግሞ የቆዳ ላይ ኪንታሮት በሽታ ምልክቶች አንደኛው የቆዳ ላይ እብጠት ወይንም ይሄ ራሽ የምንለው ነው። በቆዳ ላይ ቀይ ወይም ሮዝ ቀለም ያለው እብጠት ይታያል። ይህ እብጠት ብዙውን ጊዜ የሚጀምረው በትናንሽ ነጥቦች ሲሆን በኋላ ላይ ግን ወደ ትላልቅ ክፍሎች ሊስፋፋና ሊያድግ ይችላል። ሁለተኛው ምልክት ደግሞ የቆዳ ሽፋን መለወጥ ወይንም ስኪን ፒሊንግ የምንለው ማለት ነው። በቆዳ ላይ ሽፋን መለወጥ ወይንም መቀደድ ሊታይ ይችላል። ይህ በተለይ እብጠቱ የሚገኝበት ቦታ ላይ ሊከሰትም ይችላል ማለት ነው። ሶስተኛው ምልክት ደግሞ የቆዳ ማቃጠል ወይንም ይሄ በርኒንግ ሴንሴሽን የምንለው በቆዳ ላይ የማቃጠል ወይንም የእሳት ስሜት ሊታይ ይችላል። አራተኛው ምልክት ደግሞ የቆዳ ላይ ፍንጣሪ ወይንም እነዚህ ብላስተርስ የምንላቸው በአንዳንድ ሁኔታዎች በቆዳ ላይ ፍንጣሪ ወይንም ትናንሽ የውሃ ንጣፎች ሊታዩ ይችላሉ ማለት ነው። እነዚህ አራቱ ዋነኛ ምልክቶቹ ናቸው። ስለዚህ የኪንታሮት በሽታ ደግሞ ምክንያቶቹ ምንድን ናቸው? ኪንታሮቶች ወይንም የኪንታሮት በሽታ የሚከሰተው በተለያዩ ምክንያቶች ሊሆን ይችላል። ከነዚህ ምክንያቶች መካከል ዋነኛዎቹ ደግሞ አሁን እንደሚከተሉት ያሉት ናቸው። የመጀመሪያው የባክቴሪያና የፈንገስ ኢንፌክሽን ነው። በተለይ የቆዳ ላይ በሚኖሩ በሽታ የሚያስከትሉ ባክቴሪያዎች ወይንም ፈንገሶች የኪንታሮት በሽታ ሊያስከትሉ ይችላሉ። ሁለተኛው ምክንያት ደግሞ የአካባቢ ሁኔታ ወይንም እነዚህ ኢንቫይሮንመንታል ፋክተርስ የምንላቸው ናቸው። ከፍተኛ ሙቀት፣ እርጥበት ወይም የአየር ንብረት ለውጦች ይህንን በሽታም ሊያስከትሉ ይችላሉ። ሶስተኛው ደግሞ የግል ንጽህና ወይንም እንክብካቤ እጥረት፣ ይሄ ፑር ሃይጂን የምንለው ማለት ነው። በተለይ የቆዳ እንክብካቤ እጥረት የኪንታሮት በሽታ ሊያስከትሉ ይችላሉ። አራተኛው የስርዓተ ጾታ ለውጦች ናቸው። እነዚህ ሆርሞናል ቼንጆች በወጣቶች እና በሴቶች የስርዓተ ጾታ ለውጦች ይህንን በሽታ ሊያስከትሉ ይችላሉ። አምስተኛው የስትረስ እና ይሄ የአእምሮ ጭንቀትና የስትረስ የቆዳ በሽታዎችን ሊያስከትሉም ይችላሉ ማለት ነው። ስለዚህ የኪንታሮት በሽታ በተገኘ ጊዜ በጊዜው ለሕክምና መዳረስና ተገቢውን የሕክምና ዘዴ መከታተል አስፈላጊ ነው። የኪንታሮት በሽታ ሕክምና በተለያዩ ዘዴዎች ሊሰጥ ወይም ሊከናወን ይችላል። ከነዚህ ዘዴዎች መካከል አንደኛው በመድኃኒት ነው። መድኃኒቶችን በመጠቀም የኪንታሮት በሽታን በሕክምና በተለይ በመድኃኒትና በክሬም ሊከናወን ይችላል። ከነዚህ መካከል በቆዳ ላይ ክሬም፣ የጽንሰ ሐሳብ መድኃኒቶች፣ በአንቲባዮቲኮች፣ በአንቲፈንጋል መድኃኒቶች ህክምና ማግኘት ይቻላል ማለት ነው። ሁለተኛው ደግሞ ወደ ህክምናም ሳንሄድ በቤት ውስጥ ህክምና ወይንም ይሄ ሆም ሬሚዲስ በምንለው በቤት ውስጥ በቀላሉ ሊደረጉ የሚችሉ የህክምና ዘዴዎች የኪንታሮት በሽታን ለመቀነስ ይረዳሉ። ከነዚህ መካከል ደግሞ ለምሳሌ አሁን እንደነ ይሄ ኦትማን ዘይት ወይንም ይሄ አሎቬራ ጄል የምንለው የቆዳን እብጠት ሊቀንስ ይችላል። እንደ ኮኮነት ኦይል፣ ማር እና የስኳርና የሌመን ድብልቅ ወይንም ቤኪንግ ሶዳ እና የሌመን ድብልቆች የቆዳ ላይ እብጠትን ለመቀነስ ይረዳሉ ማለት ነው። ሌላኛው እና ዋነኛው ደግሞ ይሄ የአካባቢ ንጽህና ነው። የአካባቢ ወይንም የግል ንጽህና ነው። ይሄ ሃይጂን እንደ ኢንቫይሮንመንታል ኬር የምንለው ማለት ነው። የቆዳ ንጽህና መጠበቅ፣ ይህም በተደጋጋሚ እጅንና ቆዳን በሳሙናና ንጹህ ውሃ በማጠብ አስፈላጊ ነው። ንጹህ ልብሶችን መልበስ፣ የአካባቢ ንጽህና ደግሞ መጠበቅ፣ እነዚህ ራሳችንን እንድንከላከል ይረዱናል ማለት ነው።